የብዙዎቻችን መሰረታዊ ችግር እኛ እንደምናስበው የገንዘብ፣ የሰው፣ የእውቀት ወይም የሌላም ሳይሆን ብዙ ጊዜ ዛሬ ላይ መሰረት ጥለን ነገ የተሻለ ነገር ለማግኘት ሳይሆን የምናስበው የምንታተረው የሆነ ነገር ዛሬውን እንጀምራለን፣ ዛሬውን ውጤቱን ማግኘት እንፈልጋለን። መሰረታዊ ችግራችን ይሄ ነው። ችግር ነው ከተባለ ታዲያ ይህ ምንድን ነው ችግሩ ነው? አንድ ገበሬ አለ። ሌትሳይ ዛሬ ክረምት ነው እንበልና በቆሎ ዘራ። ያ በቆሎ ዛሬ የዘራ እንደሆነ እንግዲህ በበቆሎ አብቅሎ አፍርቶ የመጎምራት እድሜ መሰረት ሜቢ ከ3 ከ4 ወር በኋላ ነው ፍሬውን ሊያገኘው የሚችል። እሸትም ካማረው ወር በቆሎ ንፍሮም ካማረው ወር በቆሎ ዳቦም ካማረው ዋት ይበል። አለበለዚያ ግን የበቆሎ እሸት፣ የበቆሎ ንፍሮ፣ የበቆሎ ዳቦ ከዛ በፊት ሲያምረው ይቀራል እንጂ በምንም መንገድ ያን የበቆሎ ፍሬ ሊያገኝ አይችልም። የኛም እውነታ ሲገለጥ እንደዚህ ነው ማለት። ለምሳሌ አንድ ሰው በቪዲዮ ኤዲቲንግ ገንዘብ መስራት ይፈልጋል። ዛሬ የቪዲዮ ኤዲቲንግ ይጀምራል። ዛሬውኑ በቪዲዮ ኤዲቲንግ ገንዘብ ማግኘትን ያስባል። ሊሆን አይችልም። የተፈጥሮን አካሄድ መጣስ ነው። እንዳጠቃላይ በቪዲዮ ኤዲቲንግ ገንዘብ መስራት ከፈለግን ዛሬ ቪዲዮ ኤዲቲንግን በደንብ ከስክራች ተነስተን ኤዲት ማድረግ መማር ይኖርብናል። ለሚቀጥሉት 1፣ 2፣ 3 ወራት ባላችሁ ፍጥነት መሰረት። እሱ ብቻ ግን አይደለም ታሪኩ። ቪዲዮ ኤዲቲንጉን በደንብ ጽድት አድርጋችሁ ጠንቅቅ አድርጋችሁ አውቃችሁ እንኳን ሌላ ፓርት አለ። ያንን የቪዲዮ ኤዲቲንግ ሰርቪሳችሁን የመሸጥ ክህሎት ልታዳብሩ ይገባል። ለምን በምድር ላይ ብቸኛው ቪዲዮ ኤዲተር ስኪልፉል አትሆኑ? ሰርቪሳችሁን እንዴት መሸጥ እንዳለባችሁ ካልተማራችሁና ስኪሉን ካላወቃችሁ ማንም ቼክ ያደርጋችሁ ከነመኖራችሁም አያውቃችሁም ማለት ነው። አሁንም በሱ አይበቃም። እንደምንም ብላችሁ እንኳን በሰው ሪኮሜንዴሽን ይሁን በፐርሰናል ሪኮሜንዴሽን ኦር በዲጂታል የተለያዩ ስትራቴጂዎች ተጠቅማችሁ ክሊያንት አግኝታችሁ ሰርቪስ መስጠት ብትጀምሩ እንኳን ያን ሰርቪስ በምን መልኩ እንደምትሰጡት ከሰዎች ጋር እንዴት ኮሚኒኬት እንደምታደርጉ ሌላ ስኪል ያስፈልጋችኋል። እመኑ። ይሄ ሁሉ ስላችሁ ሊያራዘምኩት ይመስል ይችላል። ይሄ እውነታ ነው። ምንም ከነዚህ ቤትም መንገድ ልትስሉ አትችሉም። እንደ ቪዲዮ ኤዲቲንግ ሰርቪስ ነው አሁንም አወራ። ፎር ሳክሰስ ዜር ኢዝ ኖ ሾርት ካት። ምንም ሾርት ካት የሚባል ነገር የለም። አሁን ካልኳቸው መንገዶች አንዱን ዘልዬ እሄዳለሁ ብትሉ ዩ ዊል ቢ በርንአውት። ሶ ልክ ያ ገበሬ ዛሬ ላይ በቆሎ ዘርቶ የዛሬ ሳምንት፣ የዛሬ 2 ሳምንት፣ የዛሬ 1 ወር 2 ወርም ቢሆን የበቆሎ እሸት ስላማረው፣ የበቆሎ ንፍሮ ስላማረው፣ የበቆሎ ዳቦ ስላማረው ምንም የበቆሎ ፍሬ እንደማያገኝ ሁሉ እኛም በቪዲዮ ኤዲቲንግ ሰርቪስ እየሰጠን ገንዘብ ማግኘት ከፈለግን ዛሬ ቪዲዮ ኤዲቲንግ ከስክራች የጀመርን እንደሆነ የዛሬ 1 ወር 2 ወር 3 ወር ኤዲቲንጉን መቻል ይኖርብናል። ዜን አፍተር ያንን የቪዲዮ ኤዲቲንግ ሰርቪሳችንን ለሰዎች እንዴት መሸጥ እንዳለብን አሁን ከስክራች መማር ይኖርብናል። ዲጂታል ማርኬቲንግ ማለት ነው። እሱን እንኳን ተምረን እንደምንም ወድቀን ተነስተን ክሊያንቶች ብናገኝ ወይም ደግሞ ቪዲዮ ኤዲት የምናደርግላቸው ደንበኞች ብናገኝ እነሱ ሰዎች በምን መንገድ ኮሚኒኬት እንደምናደርግ፣ በምን መንገድ ፐርሲስተንትሊ ከኛ ጋር እንዲቆዩ፣ ሌሎችም በምን መንገድ ወደኛ እንዲመጡ ማድረግ እንዳለብን የኮሚኒኬሽን ስኪል ያስፈልገናል። እነዚህ ሁሉ ቅድም እንደገለጽኩት ሊዘለሉ የማይችሉ መንገዶች ናቸው። እናሳ ወደኛ እውነት አይመጣን እንደሆነ ግን ራሴን ጨምሮ ዛሬውኑ ቪዲዮ ኤዲተር መሆን እንፈልጋለን። ዛሬውኑ ቪዲዮ ኤዲቲንግ ጀምረን ደግሞ ዛሬውኑ ደግሞ ክሊያንት ማግኘት እንፈልጋለን። ክሊያንት ለማግኘት ሙከራ እናደርጋለን። ሶዛት ሂደቱን ስላዛባ ነው አት ኤንድ ኦፍ ዘ ዴይ በርናውት እንሆናለን።
እኔ አሁን ይህን ሳወራችሁ ስለ እናንተ እያወራሁ አይደለም። በመሰረቱ ስለ ራሴ ነው የምነግራችሁ። የራሴ ታሪክ ነው። ከዛሬ 3-4 ዓመት በፊት ወደኋላ ተመልሼ ሳስበው የኔ ትልቁ ጥያቄ ነበረ፣ እንዴት ነው ገንዘብ ኦንላይን የሚሰራ የሚል ነበር። ከዛ ከስንት የዩቲዩብ ቪዲዮ ማዳመጥና ስንት መጽሐፎችን ከማንበብ በኋላ ሰርቪስ ቤዝድ የሆኑ ስኪሎች ኦንላይን ገንዘብ ለመስራት በጣም ቀላል እንደሆኑ ማረዳት፣ ከስኪሎች መካከል ቪዲዮ ኤዲቲንግን በደንብ ተማርኩ ማለት ነው። ከዛም በኋላ ይህን ካወቅኩ በኋላ ቀጥታ እንዲሁ ሰዎች ሁሉ እየመጡ ቪዲዮ ኤዲት አድርግልን የሚሉኝ ነበር ይመስለኝ። አንፎርቹኔትሊ እውነት ወሱ አይደለም። በስንት መከራ በፐርሰናል ሪኮሜንዴሽን አንድ ክሊያንት አገኙ። አንድ ድርጅት ማለት ነው። የእሱን ድርጅት ቪዲዮዎቹን ኤዲት እያደረግኩ የዩቲዩብ ቪዲዮዎቹን ማለት ነው እየቀጠልኩ እያለ አንድም እሱን ክሊያንት በደንቡ እያስተማርኩ ስላልነበረ፣ ተስፋ እየሰጠው ስላልነበረ፣ አንድም ደግሞ እኔ እሱ በሚፈልገው መልኩ ሰርቪስ የሚሰጠው ስላልነበረ ከዛ ተቋም ጋር የነበረን ደንበኝነት ተቋረጠ ማለት ነው። ከዛ በኋላ ተመልሼ አይድል ሆንኩ። የቪዲዮ ኤዲቲንግ ጽድት አድርጌ እችላለሁ፣ ስኪሉ አለኝ። ነገር ግን ማርኬቲንግ ስለማልችለው እና ከሰዎች ጋር በደንብ አድርጎ ኮሚኒኬት የማድረጉን ስኪል በደንብ ስላላዳበርኩት የስንት ብርና የስንት ዶላር የቪዲዮ ኤዲቲንግ ስኪል ይዤ አይድል ሆንኩ። እስካሁን ያወራኋችሁ ታሪክ የራሴው ጉድ ነው ማለት ነው። እና ምናልባትም በስተመጨረሻ በዚህ ትራክ ላይ ያላችሁ ሰዎች ቪዲዮ ኤዲቲንግ ሊሆን ይችላል፣ በሌሎች ስኪል በመጀመሪያ ያ ስኪል የሚፈልገው ነገር ምን እንደሆነ ስኪሉን ለማወቅ ስኪሉን ካወቅን በኋላ ደግሞ ወደ ሰዎች እንዴት አድርገን እንደምንሸጥ ማወቅ፣ ያሱን ካወቅን በኋላ እና ክሊያንት ማግኘት ከቻልን በኋላ ጀምሮ ደግሞ ሰዎችን እንዴት ነው የእኛን ሰርቪስ ደስ እያላቸው ዋጋ ላይ ዋጋ እየጨመሩ እንዲኖር የምናደርግ የሚለውን ኮሚኒኬሽን በደንብ መረዳት ይኖርብናል ለማለት ነው። እንግዲህ የዛሬው ቪዲዮ ከራሴ የተሞክሮ ተነስቼ ምክር ነው ልል እችላለሁ። አይሆፕ ከዚህ ቪዲዮ የሆነ ነገር እንደተመራችሁ አልጠረጠርም። በሌላ ጊዜ በሌላ ዝግጅት እንገናኛለን። ለዛሬው ያለኝ ነው።